ኢትዮጵያኒዝም ፍልስፍና ምንድን ነው? ኢትዮጵያኒዝም እንደ ጽንሰ ሐሳብ ሲተነተን በመላ ዓለም የሚኖሩ ጥቁር ሕዝቦች ንቅናቄና ጥምረት መገለጫ ነው። የጥቁሮች አንድነት የፖለቲካ የኢኮኖሚና ማህበራዊ እድገት መሰረት ነው በሚል እምነት ላይ የተመሰረተ ማንኛውም ሰው ሰው ነው በሚል ፍልስፍና ውስጥ የታጨቀ ነው። ኢትዮጵያኒዝም መንፈሳዊ ነጻነት፣ በራስ መተማመን፣ ለራስን ክብር መስጠት፣ ራስን መቻል፣ የውጭ ጭቆናን መቋቋም፣ ዓለማዊ ሕይወትን በመንፈሳዊ ሕይወት ማነጽን፣ የተጨቆኑ ሰዎችን በጋራ እንዲተባበሩ፣ የሰብአዊ መረዳዳትና እርስ በርስ መተሳሰብን ያጨቀ ሰፊ አስተምህሮት ነው። ኢትዮጵያኒዝም ፍልስፍና የአፍሪካውያን የጥቁር ሕዝቦች ታሪክ፣ ባህል፣ መንፈሳዊ፣ ሳይንሳዊ ግኝቶችን ለማጣመር ያለመ በመሆኑ በጸረ ቅኝ አገዛዝ፣ በጸረ ባርነት፣ በጸረ ዘረኝነት ላይ የተደረጉ ተጋድሎችም የዚሁ አስተሳሰብ ፍሬ ተደርገው ይታያሉ። የፍልስፍናው ንድፈ ሐሳብ መንፈሳዊነትን ከሰው ልጆች ጋር ያጣመረ ያቀናጀና ያስተሳሰረ ነው። ኢትዮጵያኒዝም የተጀመረው በ16ኛው መቶ ክፍለ ዘመን ገደማ አካባቢ ቢሆንም በ1776 ዓመተ ምህረት የአሜሪካ የነጻነት ትግልን ተከትሎ እያየለና እየተስፋፋ የመጣ ነው። በ19ኛው ክፍለ ዘመን በተለይም ከዓለም ጫፍ እስከ ጫፍ ዜናው ከተሰማው የአድዋ ድል በኋላ ኢትዮጵያኒዝም በዓለም ዙሪያ እየተስፋፋ እስከ 20ኛው ክፍለ ዘመን ድረስ ተጠናክሮ ዘልቋል። በመንፈሳዊ ዓለም የተሰማሩ በአሜሪካና በደቡብ አፍሪካ የሚኖሩ ቄሶችም ፍልስፍናው እንዲስፋፋ ብዙ ጥረት አድርገዋል። በነገራችን ላይ በአሜሪካ በደቡብ አሜሪካንም ያካትታል ያን ለማለት ነውና በደቡብ አሜሪካና በሰሜን አሜሪካ በደቡብ አፍሪካ ያሉ የሃይማኖት አባቶች ፍልስፍናው እንዲስፋፋ ብዙ ጥረት አድርገዋል በሚል እንዲታረም ለማለት ነው። የነጻነት አፍቃሪዎችም አፍሪካ ለአፍሪካውያን ትገባለች የሚለውን የፓን አፍሪካን መሪ መፈክር ያስተጋቡት የኢትዮጵያኒዝም ነጻነት መንፈስ በፈጠረባቸው ወኔና ቅንዓት ነው። ይህ ኢትዮጵያኒዝም የፈጠረው የነጻነት መንፈስና መነቃቃት አፍሪካን ከቅኝ ግዛት ቀንበር አላቆ ልጆቿ በነጻነት በእድገት ጎዳና እንዲገሰግሱ የሚያልመውን የፓን አፍሪካኒዝም ፍልስፍናን ወለደ። የታሪክ መረጃዎች እንደሚጠቁሙት የጋናው ፕሬዝዳንት ኳሚ ንክሩማ ከአፍሪካ መሪዎች መካከል ግንባር ቀደም ፓን አፍሪካኒስት የነበሩ ሲሆን ማርክስ ጋርቬይ፣ የጥቁር አሜሪካዊው ማልኮለም ኤክስ እንዲሁም ደግሞ ዊሊያም ኤድዋርድ ቡርግሃርድ ዱ ቦይስ ከአፍሪካ ውጪ የሚኖሩ የንቅናቄው አመንጪዎች ተደርገው ይወሰዳሉ። ዊሊያም ኤድዋርድ ለአረንጓዴው፣ ቢጫ፣ ቀዩ ባንዲራችን ትልቅ ክብር ስላለው በዓለም ሀገራት ላይ እንዲውለበለብ ወይንም እንዲታይ ለማድረግ የትራፊክ አደጋ መከላከያ የትራፊክ መብራትን ሲፈጥር አረንጓዴ፣ ቢጫና ቀይ አርጎ መፍጠሩ ከኢትዮጵያ ጋር ለማያያዝ እንደሆነ በራሱ ገለጻዎች ይታወቃሉ። የፓን አፍሪካኒስት እንቅስቃሴ አቀንቃኞቹ አንዲት አፍሪካን የመፍጠር ዓላማ ነበራቸው። በመላው ዓለም በነጮችና በጥቁሮች መካከል ያለውን ልዩነት ለማስተካከል ፍትሐዊ ያልሆነ የሀብት ክፍፍል እንዲቀርና አፍሪካ በከፍተኛ ደረጃ ተወዳዳሪነቷ አድጎ በቂ ተጽዕኖ ለማድረግ የምትችልበት እድል እንዲፈጠር ያለመ ዓላማ ነበራቸው። የኢትዮጵያኒዝምና የፓን አፍሪካን ቅደም ተከተልና ትስስርን ለአሁኑና ለመጪው ትውልዶች ለማስተላለፍ ሲባልም
ዛሬ በአዲስ አበባ በአፍሪካ አንድነት ድርጅት ቅጥር ግቢ ውስጥ የታላቁ ፓን አፍሪካኒስት ዶክተር ኩዋሚ ንክሩማ ሐውልት ቆሞላቸዋል። በንክሩማ ሐውልት ስርም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው የመጽሐፍ ቅዱስ ቃል ተቀርጾ ይገኛል። ይህ መንፈሳዊ ጥቅስም ለአፍሪካና አፍሪካ አሜሪካውያን የጥቆማቸውን ትልቅ እውነት አለ። ኢትዮጵያዊነት የመንፈሳዊ ነጻነት፣ የራስን ፖለቲካ፣ ኢኮኖሚ፣ ተፈጥሯዊ አቅምን የሚገልጽ መንፈሳዊ እውነት መሆኑ ገብቷቸው ተጠቅመውበታል። በመሰረቱ የኢትዮጵያኒዝም ፍልስፍና ብዙ መስዋዕትነት ተከፍሎበት የተገነባ ነው። በተለይ ደግሞ በ1888 በዳግማዊ አጼ ምኒልክና በእቴጌ ጣይቱ አመራር ኢትዮጵያ በአድዋ ጦር ተስፋፊ ኢጣሊያ ላይ የተቀዳጀችውን ድል በአፍሪካና በደቡብ አሜሪካ እንዲሁም በመላው ጥቁር ሕዝቦች ዘንድ በቅኝ ግዛት ቀንበር ስር የማቀቁ ለነበሩ ሕዝቦችና ሀገሮች በኢትዮጵያኒዝም ፍልስፍና ጥላ ስር ሆነው የማይቀረውን የነጻነት ብርሃናቸውን ያዩበት ሕያው ተስፋቸው መንገዳቸውም ነበር። ይህንን እድል ተከትሎም የደቡብ አፍሪካ ዘረኛ ነጮች በ1906 ኢትዮጵያኒዝም ፍልስፍና እንደ አደገኛ የኢትዮጵያ ፕሮፓጋንዳ አድርገው ስለቆጠሩት ሕግ አውጥተውና ፍልስፍናውን አንቋሸው ኢትዮጵያኒስቶችን ማሰርና አልፎ አልፎም መግደል ጀመሩ። ቀጥለውም የኢትዮጵያኒዝም እንቅስቃሴ እንደ አደጋና እንደ ሽብር አስፋፊ ቆጥረው የወታደር ኃይላቸውን አጠናከሩ። ይሁን እንጂ ይህ እርምጃ በዛው ዓመት የዙሉ እንቅስቃሴን ቀጥሎም የባንባታና የበኒያ ሳላንድን ሌሎችንም አካባቢዎች በጸረ አፓርታይድ ተቃውሞ ፈጽሞ እንዲናወጥ ከማድረጉም ሊገታው አልቻለም። ኢትዮጵያኒዝም በዓለም መድረክ ያስገኛቸው ለውጦች ብዙ ናቸው። በደቡብ አፍሪካ የአፍሪካን ናሽናል ኮንግረስ ያቋቋሙት በኢትዮጵያኒዝም ፍልስፍና ጥልቅ እውቀት የገበዩ የደቡብ አፍሪካ ቄሶች ናቸው። ለምሳሌ የመጀመሪያው የአፍሪካን ናሽናል ኮንግረስ ፕሬዝዳንት ጆን ላጋንቤ በኢትዮጵያኒዝም ፍልስፍናቸው አቋማቸው ታስረው ከተፈቱ በኋላ የናሽናል ኮንግረስ ፕሬዝዳንት ሆነዋል። የስማቸውም ቅጽል ስም ግልጽ ኢትዮጵያዊ ማለትም ሁልጊዜ ለአደጋ የተጋለጠ ይባል ነበረ። ከደቡብ አፍሪካ በተጨማሪ በእንግሊዝ ቅኝ ግዛት ስር የነበሩ እንደ ናይጄሪያ እና ጋና፣ በፈረንሳይ ስር የነበሩ እንደ ካሜሩን ያሉ ሀገሮች የኢትዮጵያኒዝም ፍልስፍናን በመጠቀም ሃይማኖትን ከፖለቲካ ጋር አገናኝተው ከቅኝ አገዛዝ ነፃ ለመውጣት ኢትዮጵያኒዝም ሁነኛ ስልት ሆኗቸው ተጠቅመውበታል። በኬንያ እነ ፕሬዝዳንት ጆሞ ኬንያታ ሳይቀሩ አፍሪካ ለአፍሪካውያን የሚለውን የፓን አፍሪካን ጽንሰ ሀሳብ ተከትለው እስከ 1960 ዓ.ም ድረስ ተጠቅመውበታል። የራስ ተፈሪያኒዝም ሃይማኖትና እንቅስቃሴ ፖለቲካዊ እንቅስቃሴም ጭምር በካሪቢያን ሀገሮች የመነጨውና የተስፋፋውም ከዚሁ ከኢትዮጵያኒዝም ፍልስፍና ጋር ተያይዞ ነው። በአጠቃላይ ሲታይ ኢትዮጵያኒዝም በተለያየ መንገድ ቢገለጽም የተለያየ ሰዎችና ሀገሮች ቢጠቀሙበትም ዓላማው አፍሪካንና ጥቁር ዘርን ሙሉ በሙሉ ከቅኝ ግዛትና ከተጽዕኖ ከዘረኝነት ለማውጣት እንደ ችቦ መብራት ሆኖ እንዳገለገለ ምንም ጥርጥር የለውም። የቀድሞ የደቡብ አፍሪካ ፕሬዝዳንት የነበሩት ታምቦ ኢምቤኪ በአዲስ አበባ ዩኒቨርሲቲ በሕግ የክብር ዶክትሬት ባደረገላቸው ወይንም በሰጣቸው ጊዜ የኢትዮጵያኒዝም መርሃ ወይንም ፍልስፍና መሰረት አድርገው ለእኛ ኢትዮጵያና ለአፍሪካውያን ካስተላለፉት ንግግራቸው ባጭሩ ልጥቀስ። የዛሬ ትውልድ እጅግ በጣም ሊያጤነው የሚገባ ጉዳይ ይላል። ይኸውም ባለንበት በ21ኛው ክፍለ ዘመንም እኛ አፍሪካውያን በአጠቃላይ ጥቁር ሕዝቦች እውነተኛ ነጻነታችንን እውን ለማድረግ አሁንም በርካታ እንቅፋቶች አሉብን። እንደ ቅድመ 21ኛው ክፍለ ዘመን ትግሎች ሁሉ
ዛሬም በ21ኛው ክፍለ ዘመንም አፍሪካን ከዘረኝነትና ከእጅ አዙር ቅኝ አገዛዝ ሙሉ በሙሉ ነፃ ለማድረግ የኢትዮጵያኒዝም ፍልስፍናን መሰረት ማድረግ አለብን ሲሉ ነበር የተናገሩት። ከፕሬዝዳንት ታቦ ምቤኪ ንግግር የምንረዳው የታሪክ እውነታ ቢኖር እኛ ኢትዮጵያውያን ብሔራዊ አንድነታችንን ለማጠናከር የኢትዮጵያኒዝም ፍልስፍና መሰረትና የማዕዘን ድንጋይ የሆኑትን ቅንነት፣ መተሳሰብ፣ መግባባት፣ ፍቅር፣ ይቅርታ፣ ምህረትንና መንፈሳዊነትን የመሳሰሉትን ለአፍሪካና ለመላው ጥቁር ሕዝቦች ትሩፋት የሆኑ እሴቶቻችንንም እንደ ትላንትናው ሁሉ ዛሬም በክብር ከፍ ልናደርጋቸው ይገባል። በጎሳና በዘር ልዩነት መናናቅ ውስጥ ያለነውን ትተን ወጥተን በኢትዮጵያኒዝም መንፈስ በኢትዮጵያኒዝም ፍልስፍና ሁሉንም የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በእኩልነት በክብር ያቀፈች የነገይቱን ኢትዮጵያ ለትውልድ ማስተላለፍ ታሪካዊ ኃላፊነታችንና ግዴታችንም ጭምር እንዳለብን ይሰማኛል። ሁላችንም ሊሰማችሁ ግድ ይላል። እኛ ኢትዮጵያውያን ፍቅር እንጂ ጸብ አያምርብንም። ትዕግስት እንጂ ግልፍተኝነት አያምርብንም። አብሮ መብላት አብሮ መኖር እንጂ መጓጋት፣ መለያየትና መፈናቀል ለእኛ ለኢትዮጵያውያን አያምርበትም። ነብር ዥንጉርጉርነቱን ኢትዮጵያዊ ማንነቱን የሚለውን የመጽሐፍ ቅዱስ ጥቅስ ዛሬም ልናስታውሰውና ማንነታችን ዥንጉርጉርነታችን ማንነታችን ልዩነታችን እንደሆነ አጢነን ኢትዮጵያን ሰላም የሰፈነባት አገር ለሌሎችም የጥቁር ሕዝቦች መመኪያ የሆነችና ኢትዮጵያኒዝም ፍልስፍናም ዳግም በዓለም ላይ እንዲያብብ የሰው ልጆች በእኩልነት ሚዛን የሚታዩበት ልዩ አርጎ ዓለም የሚያውቀው እኛ ግን መኖሩንም ያላወቅነው የኢትዮጵያኒዝም ፍልስፍናን ዛሬም ነገም አጥብቀን ልንይዘው ግድ ይላል። ኢትዮጵያኒዝም ይህ ትውልድ ሊያውቀው የሚገባ ነውና በተደጋጋሚ በዚህ ኢትዮ ገመና ሚዲያ ወደ እናንተ አደርሳለሁ። አመሰግናለሁ።